እንደዚህ ሆኖ ጨርሰናል። ዛሬ እንትናችን እናንተ በምትፈልጉት አይነት በሱካሪ ሆነ በአሰል በማር ማለት ነው በጅብና አሁን ይሄን የሚፈልጉት 3 አይነት ነው ያደረገው። አሁን በጅብና አድርጌ አንዳንዴ ጥፍ አደርገዋለሁ። እንደዚሁም በእንትን በባዶና በማር እና ከተመቻችሁ ኮሜንት ላይ አሳያት ሀሳባችሁን ገለጹልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እንደዛውም አበራታችሁኝ እላችኋለሁ። እንደ ዛሬ ቆይታችን ይሄንን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ ሰላም እያለኝ ይጋቡ ሰላም ነው። ዛሬ የምንሰራው ቸባዲ ወይንም ሙሳቢል ነው። የሚያስፈልጉን ነገሮች ሀሊብ ኒዶ፣ ካሜራ፣ ቤኪንግ ፓውደር እና ጨው ሁሉንም እንጨምራለን። እዚህ ጋር እንቁላል አለን። በመጀመሪያ ካሜራ እንጨምራለን። ሱካር 1 ፊንጃን ሱካር 1 ሲኒ፣ ጨው ትንሽ ቆንጥር አድርገን ቤኪንግ ፓውደር በትንሹ ማንኪያ 1፣ ቬኒላ ይሄን የተጠቀምኩት 1፣ ሀሊብ ኒዶ በሾርባ ማንኪያ 3፣ እና ደረቁን ጨምረናል። ሁሉንም እናዋህዳቸዋለን። ትንሽዬ ዘፈረን፣ ትንሽ ሄል እንጨምራለን። የተፈጨ ሄል በመቀጠል እንቁላሉን ጨምረናል። ዘይት ግማሽ ሲኒ ዘይት፣ ይኸው በዚህ ሁኔታ አውክቸዋለሁ። ስለተመቸኝ ነው ያጠፋሁት። በጣም መቅጠንም የለበትም መወፈርም የለበትም። ለ30 ደቂቃ ኩፍ እስከሚል እንተዋዋለን። አሁን ይኸው መካከለኛ አድርጌ እንትን ብያለሁ። ቆይ ኩፍ ሲል ደግሞ እንገናኛለን። እዚህ ከድና 30 ደቂቃ እንተዋዋለን። እንደዛ ሽቄዋለሁ። ሞቅ ያለበት መቆም የለበትም ቦታ ሞቅ ባለበት አስቀምጠዋለሁ። ኩፍ ብሎልናል፣ ደርሶልናል ሊጣችን። ቅቤ አዘጋጅቻለሁ እዚህ ጋር እና ያው በጣትኩት መጥበሻ ሲሆን እንከድነዋለን። እኔ በትንንሽ ነው ያኔ እንትን መጥበሻው ትንንሽ ስለሆነ በሁለት ነው የምላረገው። እናንተ አንድ ትልቅው ካላችሁ በአንድ አፍታ ብዙ ትጋገራላችሁ። እኔ ግን ቤት ውስጥ ስለሌለ በዚህ አርጌ ነው እንደዚህ አርጌ የሚጋግረው እላችኋለሁ። እዚህ ጋር ቅቤያችንን በሰለስል እንቀባዋለን። ይሄ ደርሶልናል፣ እንቀባዋለን። ሶና በዛ
እሳታችን ቀነስ ማለት አለበት፣ ኋላ እንትን እንዳይጠቁርብን። ከዛ እንከድናለን። የዛሬ ቪዲዮአችን እንደዚህ ያልቃል። ይሄን ይመስላል። አሁን ሰው በሚያስፈልጋቸው ያኔ በሚፈልገው አይነት በአማርም ይሁን በጅብን አሁን እኔ 3 አይነት ባዶውን ግማሹን በጅብና ግማሹን በአሳልና በማር ነው የምላረገው ማለት ነው። እና ይሄን ይመስላል። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮመንት አስተያየታችሁን ጣፉልኝ፣ ይቀበላለሁ እላችኋለሁ።